ተመስገን እርሜ ለአዳነች አቤቤ እግዚአብሔር ይመስገን። መንግስት ምስጋና ይድረሰው። ይሄው ይሄን ያህል ቤት አሳየኝ፣ ይሄን ያህል ብርሃን አገኘሁ። ምስጋና ይድረሰው። ወይዘሮ አዳነች አቤቤ ይሄው ሸለመችኝ፣ ቤት እንዲህ አማረ ሰጠችኝ። አገራችን ሰላም ይሁን። አይቼ የማላውቀውን አለማየሁ እግዚአብሔር ይመስገን። ባለቤቴም ተቀን በኋላ አካል ጉዳተኛ ቢሆንብኝ ይሄ መንግስት ደገፈኝ። ህዝቡ ላይ ይግባ፣ ኢትዮጵያ ሰላም ትሁን። ፊት የነበረው ምን እንኖራለን። እግዚአብሔር ይመስገን። ኑሮ መቼም ይኖራል። ያው ኩስ ቤታችን እየኖርን ነገ ሰርቼ ለፍቼ ነው የምኖረው። እንጀራም ጋግሬ ምን ብዬ እኖራለሁ። ባለቤቴም ተቀን በኋላ አካል ጉዳተኛ ሆነ። እንደዛ እየኖርን ልጆችም አሉ አሳደግኩ። ተመስገን። ያን ጭቃ ቤት አለ፣ ቤቱ ጫካ ነው። መንጠረን ጎመንም ዘርተን ምን ብለን ኑረናል። ተመስገን። ውሃው ሲመጣም ውስድ ያደርጋል። የተረፈውን እበላለሁ እኖራለሁ። ውሃ ደግሞ እኔን የሚያጠቃኝ ተላይ ይመጣል። ይሄ በቱቦ የከተቱት ውሃ ይሄ ቱቦውን ጥሶ ይመጣና እቃዬንም ይወስድብኛል፣ ንብረቶችን ያጠፋል። በጣም አመሰግናለሁ እግዚአብሔርንና መንግስት ኢትዮጵያን አመሰግናለሁ። አሁን በጣም ዓለም ኑሮ ነው ያለሁት። ተመስገን። ለአዳነች አቤቤ እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ባጎደልኩ እግዚአብሔር ይሙላበት። መጠደጃ ቤት እንደዚች ሰርተን ያው ባላስኪት በምናምን አድርገን ጉድጓድ ቆፍረን እንደዛች እንኖራለን። ደግሞ የህዝብ ሽንት ቤት ተብሎ በመሃል ተሰርቶ ወደዛም አለ፣ ግማሹ ወደዛ ይሄዳል። ግማሻችን ደግሞ ያቺ ቆፈርና እንወጣለን። ተመስገን። ማር ቤትም ያቺ ቁስ ሞልቷል። እዛ ሰርተን እንበላለን። ይሄ በጣም ቆንጆ ቤት ነው። በጣም ምርጥ ቤት ነው። እግዚአብሔር ምስጋና ይግባው። እድሜ ለምን ነው የምለው፣ ከነበርንበት ይሄ ይበልጣል። ይሄ በጣም ቆንጆ ነው። በጣም ቆንጆ ነው። የማመሰግነው ከንቲባችንን ወይዘሮ አዳነች አቤቤን አመሰግናለሁ። እግዚአብሔር ይስጥልን። እነሱ ናቸው የሰጡን ይሄንን ከእግዚአብሔር ጋር። እግዚአብሔር ይስጣቸው።